አስተባባሪና የክብር እንግዳ ክቡር አቶ ኢትዮጵያዊ ብሔረሰብ አስተዳደር ዋና አስተዳዳሪ፣ የተከበራችሁ የብሔረሰብ አስተዳደራችን አስተባባሪ ኮሚቴ አባላት፣ የተከበራችሁ የብሔረሰብ አስተዳደሩ አመራሮች፣ የተከበራችሁ ከሁሉም ወረዳዎች ተጠርታችሁ የመጣችሁ የወረዳ አመራሮች እና የክብር እንግዶች፣ ወደ ውቢቷ እና በአዲስ መልኩ አዲስ መንደር ወደ ተመሰረተችዋ የንጉሥ ደገራ ቀበሌ እንኳን ደህና መጣችሁ አዲናስ። እንግዲህ በዛሬው ዕለት በህብረት ሥራ ማህበራት በኢኮኖሚያዊና ማህበራዊ እድገት የማይተካ ሚና ያላቸው ተቋማት በመሆናቸው የአባሎቻቸውን እውቀት፣ ጉልበትና ገንዘብ በማቀናጀት በሀገራዊ የልማት እድገት ጉልህ አስተዋጽኦ እያበረከቱ ይገኛሉ። በመሆኑ ግለሰቦች በተናጠል የማይፈቷቸውን ችግሮች በጋራ ለመፍታት በማቀናጀት የሚሰሩባቸው ተቋማት በመሆኑ በሁሉም የህብረተሰብ ክፍል ያለ ልዩነት የሚሳተፉባቸው፣ የዲሞክራሲ አሰራር የሚተገብሩባቸው፣ ፍትሐዊ የገበያ ውድድር እንዲኖር የሚያደርጉ ተቋማት በመሆናቸው የህብረት ሥራ ማህበራት በሁሉም የህብረተሰብ ክፍል ተደራሽ እንደሆኑ ይታመናል። ስለሆነም በብሔረሰብ አስተዳደር 18 በቁጥር በሸማቾችና ሌሎችም በግለሰብ ደረጃ ደግሞ ከ160 ሺህ በላይ የማህበረሰብ ክፍልን በማደራጀት እንቅስቃሴ ላይ ያሉ ተቋማት ናቸው። በሌላ መንገድ የተፈጥሮ ሀብቱን በዘላቂነት ለማረጋገጥና የአየር ንብረት ለውጥን ለማስተካከል እንዲቻል በዚህ ዓመት ብቻ ወደ 109 የሚሆኑ የህብረት ሥራ ማህበራት በአጠቃላይ ወደ 308 የሚሆኑ የህብረት ሥራ ማህበራት በማደራጀት ከዚህ ባሻገር ወደ 4.4 ቢሊዮን ከፍ በማድረግ የማህበረሰቡን የብድር ፍላጎት ለማስተካከል ጥረት እየተደረገ ይገኛል። ክቡራን የፕሮግራሙ ታዳሚዎች፣ የህብረት ሥራ ማህበራት ሌላው ተግባር ግብርናን በማዘመን ምርትና ምርታማነትን ለማሳደግ እንዲቻል ግብዓትና ምርጥ ዘርን በማቅረብ የተመረተውን ምርትም የገበያ ትስስር በመፍጠርና እሴት በመጨመር የአባላትን ትርፋማነት በማሳደግ በመሆኑ በአግሮ ፕሮሰሲንግ፣ የመኖ ማቀነባበሪያ፣ ፒፒ ከረጢት ፋብሪካ፣ የምንጣፍ ፋብሪካ፣ ዘመናዊ የዘር ማበጠሪያ በቅርቡ የሚጀምርና የዱቄት ፋብሪካን ጨምሮ በአድማስ ሁለገብ የገበሬዎች ህብረት ሥራ ዩኒየን የአርሶ አደሩን ምርት ፕሮሰስ ለማድረግ ጥረት እየተደረገ ይገኛል። በሌላ በኩልም የግብርናውን የሚዘምንበትን የአሰራር እና የምርትን በማሰባሰብ ረገድ በሜካናይዜሽን በመጠቀም በዚህ ዓመት በዩኒየኑ 50 ትራክተር ለመግዛትና 60 ያህል የበቆሎ መፈልፈያ ማሽኖችን ወደ አርሶ አደሩ በማሰራጨት የታቀደ ሲሆን እስከዚህ ጊዜ ድረስ 27 የሚሆኑ ውል ተይዞ 21ዎቹ ተጓጉዘው መድረስ የቻሉበት ነባራዊ ሁኔታ ተፈጥሯል። ይህም በማድረግም አርሶ አደሩ ዕጣ እንዲገዛ በማድረግ የማሽነሪ ግዢውን እንዲፈጽምና ግብርናውን እንዲያዘምን የበኩሉን ድርሻ እየተወጣ ያለ ሲሆን እስከዚህ ጊዜ ድረስ 32 ሚሊዮን 730,782 ብር በማሰባሰብ ወደ ግዢ ሂደት ላይ የገቡ መሆኑን ማረጋገጥ ተችሏል። የህብረት ሥራ ማህበራት ለዜጎች የሥራ ዕድል ፈጠራ በሁሉም ተቋማት በቋሚና በጊዜያዊ ለመፍጠር ከ2100 ያህል ዜጎች የሥራ ዕድል የተፈጠረላቸው ሲሆን ከነዚህ ውስጥ 174 የሚሆኑት ጊዜያዊ ናቸው። ሌላኛው ማህበራዊ ኃላፊነትን በመወጣት ረገድም በየጊዜው በሚፈጠሩ ችግሮችን ለመፍታትና ልማትን ለማፋጠን የሚያስችል ኢኮኖሚያዊና ማህበራዊ ልማትን በመሳተፍ ላይ የሚገኙ ናቸው። ከዚህም ጽንፈኛው በፈጠረው ግጭት የተፈናቀሉ ዜጎችን በማስመለስ እና ድጋፍ በማድረግ የተማሪና የትምህርት ተቋማት ቁሳቁስን በመደገፍ በብሔረሰብ አስተዳደር የተለያዩ የመሰረተ ልማትና ባህል ልማትን በመደገፍም የበኩላቸውን ድርሻ በመወጣት እስከዚህ ጊዜ ድረስ 7.5 ሚሊዮን ያክል በማዋጣት ድጋፍ እያደረጉ ይገኛሉ።
ከዚህ ባሻገር ባለፈው 1 ዓመት ተኩል የተጀመረው የህብረት ስራ ማህበራት ሪፎርም የህብረት ስራ ማህበራት ተወዳዳሪነትና የአባላት ተጠቃሚነትን ለማረጋገጥ የሚያስችል ዓላማ ያለው ሲሆን በተቋሙ የሚስተዋሉ የአደረጃጀት፣ የአሰራር፣ የአመራርና የተወዳዳሪነት ችግሮችን በማስወገድ የሚያስችል ግብ ተጥሎ በመተግበር ላይ ሲሆን 157 የሚደርሱ ተቋማት ሪፎርም በመስራት ከደረጃ ፍረጃ እስከ ሰራተኛ ድርድር ድረስ በመፈጸም የተቻለ ሲሆን ይቅርታ 6 ሚሊዮን ህጋዊ ሰውነት በማሳጣት እንዲስተካከል የተደረገ ሲሆን 48 ስራ አፈጻጸም የትምህርት ዝግጅትና ስራ ልምድ ስምሪት ተሰጥቶ ሪፎርሙን ተግባራዊ ማድረግ የተቻለ ሲሆን አሁንም ቢሆን የህብረት ስራ ማህበራት ሪፎርሙን መሰረት አድርገው ያሉ የህዝብ ችግሮችን በመለየት ረጅም የመንገድ ምልልስ የነበረውን ለማሳጠር ይህ የሚታየውን የመጋዘን ግንባታ በመገንባት የማህበረሰቡን ጥያቄ ለመመለስ ጥረት ተደርጓል። ከፍተኛ ወጪ ጠይቅ የነበረውን የትራንስፖርት ችግር በማስቀረት 15 የሚደርሱ መኪኖችን ግዢ በመፈጸም የአርሶ አደሩን ምርትና ግብዓት አካባቢው ድረስ ለማድረስ ጥረት የሚደረግበት ምቹ ሁኔታ ተፈጥሯል። ጥራት ያለው ዘር በማቅረብ የሚያስችልም ዘመናዊ ዘር ማወጠሪያ በአካባቢው በመገንባት ማህበረሰቡን ተጠቃሚ ለማድረግ የተደረገው ጥረት የሪፎርሙ አንድ አካል ነው። አሰራርን ለማዘመንና የምርት ጭማሪን ለማሳደግ መካናይዜሽን ተግባራዊ ለማድረግ የተፈጸመው ተግባርም የሪፎርሙ ውጤት ተደርጎ ይወሰዳል። በሌላ በኩል የህብረት ስራ ተቋማት አሁንም ያልተፈቱ ችግሮች አሉባቸው። ከዚህ ውስጥ የመስሪያና መሸጫ አቅርቦት ችግር በአብዛኛው በቤት ኪራይ ያሉ በመሆናቸው ቦታ ያሰጣቸውም ቢሆን ህጋዊ ማረጋገጫ የሌላቸውና በተለያየ መንገድ የሚገፉና መብታቸውን የሚያጡ ስለሆነ ይህንን መፍታት ያስፈልጋል። ሌላው በተቋሙ ላይ ያለውን ግንዛቤ ማሳደግ፣ ሁሉም የማህበረሰብ ክፍል በህብረት ስራ ማህበራት እንዲሰባሰብ ማድረግ አሁንም ሰፊ ስራ የሚጠይቅ ነው። በየደረጃው ክትትልና ድጋፍ በማድረግም ሪፎርሙን ተግባራዊ ለማድረግ ከጸጥታው ጎን ለጎን የሚሰራ ተግባር ይሆናል። ከዚህ ባሻገር ሪፎርሙን ተግባራዊ ለማድረግ እንዲቻል የሰው ኃይል በማሰልጠን አስፈላጊ የሆነ መዋቅር በማስተካከልና ድጋፍና ክትትል በማድረግ ከጎናችን ያልተለየንን የክልላችን ህብረት ስራ ኮሚሽንና ብሔረሰብ አስተዳደር ምክር ቤቱን ከልብ እያመሰገንኩ የዕለቱን ቁልፍ መልእክት እንዲያስተላልፉና የዕለቱን የክብር እንግዳ እንዲጋብዙልን የብሔረሰብ አስተዳደራችን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ወደ መድረክ